of linear equation in two variables ይላል። እስካሁን ስናየው የነበረው in one variables ነው። ስለዚህ ቀጣይ በቱ ቫሪያብልስ እንዴት ሶልቭ ማድረግ እንደምንችል እናያለን ማለት ነው። ሶ let's continue። ይሄንን እንትን ከማየታችን በፊት ለምሳሌ አይተን እንለፍ። two pencils and one eraser cost ብር 5 right? so ለምሳሌ አንደኛው በኤክስ ሁለተኛው ደግሞ በዋይ መተካት እንችላለን። ሁለት ፔንሲል እና የፔንሲል ዋጋ ደግሞ በኤክስ አድርገን አንድ ኢራሰር ፕላስ ዋይ አንድ ማለት አንድ ስለሆነ እንደዚህ ጋር ስለማይጻፍ ስንት ብር ነው ናቸው? 5 ብር ማለት ነው። and 3 pencils and 2 erasers ያው ፔንሲል ኤክስ ስላለን የፔንሲል ዋጋ ማለት ነው 3x ሲደመር 2 erasers ማለት 2y is equals to 8 so less price of pencil and eraser be x so የፔንሲሉን x ብለናል የኢራሰሩን ደግሞ y ብለናል ዋጋቸው ማለት ነው። so ኤክስፕሬስ ስቴትመንቱን ኤክስፕሬስ አድርግ ይላል። ስለዚህ this is it ስለዚህ እንደዚህ ነው የምናየው ማለት ነው። ሁለት ቫሪያብል ስናይ ምን ጊዜ የምናየው x ሁለት ቫሪያብል ነው። ስለዚህ ሁለት ቫሪያብል ደግሞ ስናይ የግድ ሁለት ኢኩዌሽን መጠበቅ አለብን ማለት ነው። ምክንያቱም በአንድ ኢኩዌሽን ብቻ ሁለት ቫሪያብል ማግኘት አይቻልም። ለምሳሌ በዚህ ብቻ ማግኘት አይቻልም። ሰው ሁለቱንም አንድ ላይ ነው የምናየው ማለት ነው። so let's see so using three different methods አሉት። ይሄ ኢኩዌሽን ሶልቭ ለማድረግ አንድ ኢኩዌሽን ማለት ኢኩዌሽን in two variables ሶልቭ ለማድረግ there are three different ways right? drawing table way አለ፣ substitution way አለ፣ elimination method አለ። so ባጭሩ እዚህ ጋር ላሳያችሁ። ለምሳሌ ይሄንን ኤግዛምፕል ወስጄ 2x plus y equal 5 2x plus y is equals to 5 እና 3x plus 2y is equals to 8 3x plus 2y is equals to 8 ይሄንን ወስጄ ላሳያችሁ። ቀጥታ ከፈለግን በዚህኛው መስራት እንችላለን፣ ከፈለግን በዚህኛው አይ ካልን ደግሞ በዚህኛው በኤሊሚኔሽኑ መስራት እንችላለን ማለት ነው። ሶ እኔ ሶስቱንም እናያቸው። ለምሳሌ ቀላሉን እናንተ ተወስናላችሁ። ሶ ተብል በመጠቀም ይሄንን ኢኩዌሽን ሶልቭ አድርግ ይላል። ሶ ተብል እንጠቀመውና ለምሳሌ አንድ ላይ ናቸው እነዚህ እንደዚህ ይሏቸው። ሶ እቺን 2x ሲደመር y equals to 15 ነው። እንዴት ነው የምናደርገው? y በመፈለግ y equals to 15 minus 2x እንበል። ይሄንንስ 3x minus y equals to 5 ተብል ለመስራት እንዲመቸን ማለት ነው። so 3x minus 5 y ስንት ነው የሚሆነው? ወደዛ ሰው ሲሄድ 3x minus 5 አይደለ? 3x minus 5 equals so እነዚህን በመጠቀም ተብል መስራት ማለት ነው። በጣም ሲምፕል ነው። በደንብ ተመልከቱ። እዚህ ጋር x እና y ብለን መሰየም እንችላለን። x ን 1 2 3 4 5 6 እያልን እየተካን መሄድ እንችላለን ማለት ነው። ሶ እዚህ ጋር ማወቅ ያለብን ይሄ የትኛው ኢኩዌሽን ተብል ነው? የዚህ ማለት ነው። ሶ እዚች ጋር በኤክስ ቦታ 0 ስንተካ y ስንት ነው የሚመጣው? የ0 ይሆናል 15 አይደል? በኤክስ ቦታ 2 ስንተካስ እዚህ ጋር 4 ይሆናል 15 ሲቀነስ 4 ስንት? 11 በኤክስ ቦታ 3 ስናስገባ ስንት? -6 ነው የሚሆነው። ሶ 15 ሲቀነስ 6 9 4 ስናስገባስ 8 ይሆናል ማለት ነው። ሶ 15 ሲቀነስ 8 ስንት? 7 5 ስናስገባ 10 ይሆናል 15 ሲቀነስ 2 5 ይዋቸው ቀስ እያለ ዲክሪዝ እያደረገ 6ም ካስገባ እንደዚህ ይቀጥላል ማለት ነው። የዚህን እንስራ ደግሞ x y ብለን 0 1 2 3 4 5 6 እስከፈለግን ድረስ መስራት እንችላለን። ሶ እዚች ጋር 0 ካስገባን ስንት ነው? -5 አንድ 3 ሲቀነስ 5 -2 2 ስናስገባ 6 ሲቀነስ 5
3 ሲገባ 9 ሲቀነስ 5 4 4 ሲገባ ስንት 12 ሲቀነስ 5 7 5 ሲገባ 15 ሲቀነስ 5 10 እያለ ይቀጥላል ማለት ነው። ይሄም ይቀጥላል። ሶ አሁን እዚች ጋር በደንብ ተመልከቱ። እነዚህን ስናስገባ ስንተካቸው ተመሳሳይ ይመጣልንን ማየት ማለት ነው መፈለግ ከተብሉ። ሶ የመጀመሪያው 0 እና 15 ነው። 0 እና -5 ነው። ይሄ 2 እና 11 1 እና -2 3 እና 9 2 እና 1 ያችሁ አይ ሚን እዚች ጋር አንድ ተሳስቻለሁ። ኦኬ እዚህ ልስራ ብቻ አንድ ሲገባ እዚህ ጋር 15 ሲቀነስ 2 ስንት ነው? 13 ይመጣል ማለት ነው። ሶ እዚች ጋር አስገቡትና ኤክስን አንድ ስንወስድ እዚህ ጋር 13 መጣለን። እዚህ ጋር ኤክስን አንድ ስንወስድ ስንት? -2 ስለዚህ እኩል አይደለም። ኤክስ 2 ስንወስድ እዚህ 11 እዚህ ጋር 1 3 ሲሆን 9 3 ሲሆን 4 4 ሲሆን 7 4 ሲሆን 7 ዋው ኮመን አያችሁ እንዴት ኤክስን ያው በተለያየ ኢኩዌሽን ነው የሰራነው ግን ኮመን መጣል። ስለዚህ ምን ማለት እንችላለን ከዚህ ሶሉሽን ሴት ፋይንድ ሶሉሽን አይደል የምለው ኤክሳችን ስንት ነው? ሁለቱም ጋር 4 ነው። ዋይስ 7 ማለት ነው። ሁለቱም ጋር ኮመን ስለሆነ እሱን እንወስዳለን። ስንጽፍ እንዴት ነው የምንጽፈው? ሶሉሽን ሴት ስጻፍ እንደዚህ ነው የምንጽፈው። መጀመሪያ ኤክስ ከዛስ ዋይ ይጻፋል። ሶ ኤክሳችን ስንት ነው? 4 ዋይስ 7 ማለት ነው። ሶ this is a solution set for this equation። ይሄ በተብል የምንሰራበት ማለት ነው። ይሄንንም እዚህ ማስገብቶ ቼክ ማድረግ ብቻ ነው። ይሄን ለምሳሌ 5ን ሶሪ 5ን እዚህ ጋር ኤክስ ቦታ አንድን ደግሞ በዋይ ቦታ እያስገባን ሁለቱም ጋር እያስገባን ቼክ ማድረግ ነው። እናንተ ትሞክራላችሁ። ለምሳሌ በጣም ቀላል ነው። ይሄን 5 እዚህ ጋር እንዴት ነው 5 ሲደመር 3 into 1 is equals to 8 እና እዚህ ደግሞ 2 ኤክስ እንት ነው ኮመን ነው ማይነስ ዋይ 1 ነው is equals to 9 እንደዚህ አንድ ላይ ነው ያለው። ሶ ስንት ነው መጣው? 5 ሲደመር 3 ስንት? 8 is equals to 8 ሌላኛው ትክክል መጥቶናል። ኤስ 10 አይደል? 10 ሲቀነስ 1 9 ሶ 9 is equals to 9 ስለዚህ ምን ማለት ነው? So these 5 and 1 are the solution set for these equations. So check ማድረግ ብቻ ነው። then definition 2.2 የሚለው ምንድነው? linear equation in two variables ምንጽፈው እንዴት ነው? ax plus by is equals to c right? a እና b c ሶስቱም ምን መሆን አለባቸው? arbitrary constant number እና ከዜሮ መለየት አለባቸው። ምክንያቱም ለምን እዚህ ጋር a 0 ከሆነ by is equals to c ብቻ አይደል የሚሆነው? ሊኒየር ኢኩዌሽንን ዋን ቫሪያብል ነው የሚሆነው ማለት ነው። ይሄስ ለምሳሌ ቢም 0 ከሆነ በተመሳሳይ ሁለቱም 0 መሆን አለባቸው። ግን ሲ 0 መሆን ይችላል። ሲ እንደፈለገ ሊሆን ይችላል። ግን ኤ እና ቢ ከ0 መለየት አለባቸው የግድ ምን ለመባል? ሊኒየር ኢኩዌሽን ቱ ቫሪያብልስ ለመባል ማለት ነው። ራይት ሶ እነዚህን ነው እየሰራን የነበረው ማለት ነው። ሊኒየር ኢኩዌሽን ቅድም አይተናል። ሊኒየር ኢኩዌሽንን ዋን ቫሪያብል የምንለው b is equals to 0 this is linear equation in one variable because x ብቻ ስላለ ax plus by is equals to c ካልን ደግሞ ሁለት ቫሪያብልስ አይደል ያሉን so still linear equation ነው ግን ሁለት ቫሪያብልስ ስላሉ ምንድነው የምንለው? linear equation in two variables እንላለን። ዴፊኒሽኑ ይሄንን ነው የሚያሳየው ማለት ነው። ስለዚህ በእነዚህ ስቴፖች ሁለተኛው ኦኬ ሰብስቲቱሽን እንዴት እንደምትሰሩ አሳያችኋለሁ። ስቴፖቹን እንትን ሳንል let me show you guys። ሰብስቲቱሽን በጣም ቀላል ሜተድ ነው። ጀስት ይሄንን ስናይ ይው በደንብ ይሄ አይደል ከዚህ አንዷን መፈለግ ማለት ነው። ለምሳሌ ይሄንን ኢኩዌሽን እንወስድና -x + y is equals to -5 አይደል የሚለው ሶ ከዚህ ከፈለግን ዋይን ከፈለግን ኤክስን መፈለግ እንችላለን። y is equals to y እንደፈልግን is equals to -5 plus x ወይም x -5 ነው የሚሆነው። እንደዚህ አድርጌ በዚህ በy ቦታ ይሄንን መተካት እችላለሁ። ምክንያቱም ሁለቱም አንድ ላይ ስለተሰጠ ማለት ነው። እንደዚህ ማድረግ ይቻላል። 2x -
minus 5y is equals to 1 ብለን በዚች y ቦታ ይሄንን መተካት ማለት ነው። ከዛ አንድ ቫሪያብል ይሆንልናል እናገኛለን። እንዴት 2x minus 5 into y ስንት ነው? x minus 5 is equals to 1 2x minus 5x plus 25 አይደለ? minus 5 times minus 5 is equals to 1 ይሆናል ማለት ነው። so 2x minus 5x minus 3x plus 25 ይሄንን ወደዛ ወስዶ minus 1 ይሆናል is equals to 0 በዚህ በኩል የቀረኝ ነገር የለም ማለት ነው። minus 3x plus ስንት 24 is equals to 0 then ይሄንን ወደዛ መውሰድ ይችላል። minus 3x is equals to ወደዛ ወስዶ ምንድነው የሚሆንልኝ negative 24 ማለት ነው። so over minus 3 over minus 3 ካለን እነዚህ ይጣፋሉ። so x ስንት ነው የሚመጣው? ኔጌቲቭ በኔጌቲቭ ሲጣፋ 8 ማለት ነው። x ን አገኘው ማለት y እንዴት አገኛለሁ? እዚች ጋር ተክቼ ማለት ነው። so y is equals to x ስንት ነው? 8 ነው ሲቀነስ 5 ስንት 3 ማለት ነው። so ሶሉሽን ሴት እንዴት ነው የምናስቀምጠው? መጀመሪያ x ን ብያችኋለሁ 8 ከዛ y ዶንት ፎርጌት ቦታ ከቀያየራችሁ ማለት ነው x ነው የሚሆነው። ለምሳሌ ይሄንን 3 8 ብለን ማስቀመጥ አንችልም። እንደዚህ ካለ ምን እያልን ነው? x 3 ነው y 8 ነው እያልን ስለሆነ ይሄ ትክክል አይደለም ማለት ነው። ሶ እንደዚህ ፎርም ነው መጀመሪያ x ን then y ን ማስቀመጥ ማለት ነው። this is substitution method የምንለው ማለት ነው። substitute ማድረግ then ይሄንን በተመሳሳይ ፎርም ስሩት። ይሄንን ልስራላችሁ እንደ ቅድሙ በመግቢያ ላይ እንዳየነው ነው። 3 pens and 2 books costs ብር 100 sorry okay costs 180 and 1 pen and 2 books cost ብር 100 ሁለት ሶስት ስክሪፕቶ እና ሁለት መጽሐፍት አንድ ላይ ስንት ብር ናቸው? በ18 ብር 118 ማለት ነው ሶሪ አንድ ፔን እና ደግሞ 2 books 106 ብር so find the cost of 1 pen and 1 book እያንዳንዱን ስክሪፕቶና መጽሐፍ ዋጋቸው ስንት ነው? የሶስት ስክሪፕቶና የሁለት መጽሐፍ አንድ ላይ ተደምሮ 18 ብር ከሆነ የአንድ ስክሪፕቶና የሁለት መጽሐፍ ብር ተደምሮ 106 ከሆነ እያንዳንዱ አንድ ስክሪፕቶ ስንት ብር ነው? አንድ መጽሐፍ ስንት ብር ነው ማለት ነው። ሶ ቅድም አሳይቻችኋለሁ መግቢያ ላይ ሶ let cost of 1 pen x ብለን cost of 1 book y ብለን ሶ ሶስት መጽሐፍ 3 ፔን ማለት 3 ታይም ያ አንድ ፔኑን ማለት ነው 3 አይደል ኤንድ ላላ ሁለቱም አንድ ላይ ተደምረው ነው ይሄንን ብር የሚሰጡን ሶ ፕላስ 2 ቡክስ ደግሞ ምን ብለናል? y ብለናል ኢኳልስ ቱ አንድ ላይ 118 then 1 ፔን እና 2 ቡክስ ኮስት ብር 106 1 ፔን ማለት 1 x ማለት ነው ሶ x ብለን መጻፍ እንችላለን ፕላስ ስንት መጻፍ? ሁለት መጻፍ ስንት ብር ነው? 106 ብር ሶ እነዚህ እንደዚህ አድርገን በቅድሙ በተመሳሳይ ሁኔታ ማለት ነው መስራት ከፈለግን በተብል ፎርም መስራት እንችላለን። ከፈለግን በሳብስቲቱሽን ፎርም መስራት እንችላለን ማለት ነው። ሶ እዚህ ጋር የሚመክራችሁ ነገር አስተማሪያችሁ ፈተና ላይ የሚሆን በተብል ስሩ ካላላችሁ በስተቀር በተብል አትስሩ። ምክንያቱም ትንሽ ያሰራል ማለት ነው። በተብል ሲሰራ አድካሚ ነው ማለት ነው። ሶ በሳብስቲቱሽን መስራት ትችላላችሁ። ለምሳሌ ይሄንን x is equals to 106 ሲቀነስ 2y ብላችሁ እቺን x እንዳለች እዚህ ውስጥ መተካት ማለት ነው እዚህ ላይ ሶ 3 into 106 minus 2y plus 2y equals to 118 ሶ ምን እያደረኩ ነው ማለት ነው? በሳብስቲቱሽን ሜተድ እየሰራው ነው ማለት ነው። ቀጥታ ከዚህ ማንን ታገኛላችሁ? ዋይን ታገኛላችሁ። then after ዋይን የሆነ ቁጥር ካገኛችሁ በኋላ እሷን እዚች ውስጥ አስገብታችሁ ኤክስን መፈለግ ማለት ነው። it's very simple so ከዚህ ቀጥሎ ያለው እናንተ ስሩት፣ ምክንያቱም በጣም ተመሳሳይ እንትን ስላለው ማለት ነው። ሶስተኛ ሜተድ ደግሞ ኤሊሚኔሽን ሜተድ ይባላል። እሱንም እነዚህን እናንተ አንብቧቸው። እኔ
ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ሶ ለሲ ኢሊሚኔሽን ሜተድ የሚባለው ወይም አዲሽን ሜተድ ይባላል። አዲሽን ሜተድ ማለት ነው በጣም ሲምፕል እና ኢዚ ዌይ የሆነ ሜተድ ማለት ነው። ሶ let me show you how elimination method works, right? ሶ መደመር ማለት ነው ወደ ታች በደንብ ኤክስ እና ኤክስ አንድ ላይ እንዳላችሁ ማረጋገጥ፣ ከዛ መደመር ኤክስ ፕላስ ማይነስ ኤክስ 0 ፕላስ 2y ፕላስ y 3y is equals to 1 ፕላስ 5 6 አይደለ? ሶ 0 ማለት nothing ማለት ነው። ሶ 3y is equals to 6 y is equals to over 3 ካለን ስንት ነው መጣ? 2 ማለት ነው። y 2 ከመጣልን ስንፈልግ እዚህ ዋይን እዚሁ መተክተን ኤክስ ማግኘት እንችላለን። አይ ካልን ደግሞ ዋይን እዚሁ ተክተን ኤክስን መፈለግ እንችላለን። ተመሳሳይ ነው መጣልን ማለት ነው። ሶ እዚህ ውስጥ እናስገባ እስከ ማይነስ ኤክስ ፕላስ ዋይ ኢዝ ኢኳልስ ቱ 5 ሶ ዋይን 2 አግኝተናል 5 ሶ ማይነስ ኤክስ ኢዝ ኢኳልስ ቱ 5 ሲቀነስ 2 3 ሶ ሁለቱንም በኔጌቲቭ ስናባዛ ኤክስ እንትን ነው መጣልን ማይነስ 3 ማለት ነው። ሶ ሶሉሽን ሰጥቶ እንዴት ነው እናስቀምጠው? መጀመሪያ ላይ ኤክስን እናስቀምጣለን then ዋይን ማለት ነው። ሶ this is the solution set for this. The same way for this also. እዚህ ጋር ሳልነግራችሁ ማላልፈው ነገር ምንድን ነው? ለምሳሌ እዚች ጋር ኦፖዝ ሳይን ስላላቸው ይጣፋሉ አይደለ? ዜሮ ነው የሚመጣው ተደምረው። ኦፖዝ ሳይን ከሌላቸውስ እንዴት ነው የምናደርገው ካላችሁ በደንብ ተመልከቱ። እዚህ ጋር ለምሳሌ 4x እና x አለ 2y እና 2y አለ አይደለ? ስለዚህ አንዱን ኔጌቲቭ አድርገን በኔጌቲቭ ማባዛት እንችላለን። በዚች ማለት ነው ይሄኛውን በኔጌቲቭ ማባዛት እንችላለን። ስናባዛ እንዴት ነው የሚሆነው? እዩ ይሄን እንዳለ እንወስደዋለን። ይሄን ብቻ ነው በኔጌቲቭ ያባዛ ነው ማለት ነው። ሶ ይሆናል ማይነስ x ማይነስ 2y is equals to ማይነስ 13 ማለት በኔጌቲቭ አባዛ። ሶ አሁን መደመር እንችላለን አንችልም? እንችላለን። ሶ 4x ሲደመር ማይነስ x ስንት? 3x 2y ሲደመር ማይነስ 2y 0 is equals to 28 minus 13 15 አይደለ? ሶ ኦቨር 3 ብለን x እንት መጣልን 5 x 5 ከመጣ ዋይን ለማግኘት ከፈለግን እዚህ ውስጥ በዚህኛው ኢኩዌሽን ላይ አይ ካልን ደግሞ በዚህኛው ኢኩዌሽን ላይ አስገብተን ዋይን ማግኘት እንችላለን ማለት ነው። ሶ ማይነስ ኤክስ በዚህኛው ላይ አስገብተን መፈለግ እንችላለን ማይነስ 13 አይ ካልን ደግሞ ዋይን እዚሁ መተን መፈለግ እንችላለን ማለት ነው። ሶ ማይነስ ኤክስ ማይነስ 5 ኤክስን 5 ስላገኘን ማይነስ 2y ኢኳል ማይነስ 13 then minus 2y is equals to minus 13 plus 5 minus 8 ማለት ነው። ሶ ኦቨር ማይነስ 2 ካለ y ስንት ነው? 4 ማለት ነው። ሶ ሶሉሽን ሰጣችን እንዴት ነው የሚሆነው? x ስንት? 5 y 4 this is solution. ሶ ኢዚ ዌይ የሆነው ከሶስቱም የትኛው ነው? ኤሊሚኔሽን ሜተድ ማለት ነው። ለምን ኤሊሚኔሽን ሜተድ በጣም ቀላል የሆነ ሜተድ ነው። በጣም ማለት ነው። this way ኤሊሚኔሽን ሜተድ በጣም ሲምፕል የሆነ መደመር ማለት ነው ወይ አዲሽን ሜተድ ስለሆነ በጣም ቀላል ሜተድ ማለት ነው። ሶ እዚች ጋር እንደነገርኳችሁ በተብል እንዳሰሩ አስተማሪያችሁ ስሩ ካላለ በስተቀር በዚህ በተብል ሰርታችሁ አሳዩ ካላለ በስተቀር በተብል እንዳትሞክሩት። ምክንያቱም ትንሽ ሲሊ ወራይ በጣም አሰልቺና አድካሚ የሆነ ወይም በሰብስቲቱሽን ምርጥ ነው መጣላችሁ። ሶሪ በሰብስቲቱሽንም አሪፍ ይመጣል። አይ ካላችሁ ደግሞ በኤሊሚኔሽን በጣም ሲምፕልስት የሆነ ወይ መጠቀም ትችላላችሁ ማለት ነው። ለምሳሌ በኤሊሚኔሽን ለመስራት የግድ እኩል መሆን የለባችሁም። እዩ ለምሳሌ ይሄንን በኤሊሚኔሽን ለመስራት እንዴት ነው የምናደርገው? እዚህ ጋር 2x ነው፣ እዚህ ጋር 3x ነው፣ 2y ነው፣ 2y ነው፣ 2y ነው። ሶ እንዴት እናደርጋለን? ይሄንን እኩል አይደሉማ። የግድ አንድ ቫሪያብል መጣፋት ስላለበት እችን ከዚች ጋር ኦፖዝ ማድረግ ስላለብን ወይ ከፈለግን እችን ምን እናደርጋለን? በማይነስ 2 እናባዛለን ማለት ነው። እችኛው ስንት ነው መጣው? ማይነስ 4x ማይነስ 2y is equals to minus 10 and this ይሄ እንዳለው ነው ማለት ነው። 2y
ሁለቷን መደመር ስንደምር ስንት ነው የሚመጣው? ኔጌቲቭ ማይነስ ኤክስ ይጣፋል ኢኳልስ ቱ ማይነስ 2 ሶ ኤክስ 2 መጣልን ማለት ነው። እንደዚህ ማባዛት አለብን የግድ ሆን ብለን የትኛው ነው ይሄንን ወይ አንደኛውን ከሁለቱ አንደኛው ዜሮ ሊያደርግልን የሚችለው የትኛው ነው ብለን ገምተን ማየት አለብን ማለት ነው። ከዛ ማባዛት ሶ ኢዚ ወይ የሆነው የትኛው ነው ከሶስቱ ኤሊሚኔሽን ሜተድ ደን ሁለተኛው ሳብስቲቱሽን ካላችሁ ደግሞ ከተመቻችሁ በተብልም መስራት ትችላላችሁ። በጣም ሞስት የሆነው ኤሊሚኔሽን ነው ማለት ነው።